ሰላም ዩቲዩብ እንዴት ናችሁልኝ? ዛሬም በሌላ ቪዲዮ ከተፈለናል። በዛሬ ቪዲዮ ይዤላችሁ የመጣሁት ደግሞ ሺፕ ጌሞች ናቸው። የሺፕ ጌሞች ሆነው ሁለቱ የጦርነት ሺፕ ጌም ነው። አንዱ ግን ብቻ የእቃ ምናምን የምታደርሱበት ሺፕ አይነት ጌሞች ነው ይዤላችሁ የመጣሁት ማለት ነው። እነዚህን ጌሞች ኢንጆይ ታደርጓቸዋላችሁ ብዬ ኤክስፔክት አደርጋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሳ። ያው አዲስ ከሆናችሁ ሰብስክራይብ፣ ነባሮች ላይክ፣ ነባሮች ሼር። የነባሮች ሁለት ስራ ነው። የአዲሶች ደግሞ እስቲ አንድ ስራ ብቻ ልስጣችሁ። ያው ሰብስክራይብ አድርጋችሁ በቀጣይ ሌላ ቪዲዮ ሲመጣላችሁ ግን እናንተም የነሱ ስራ ይደርሳችኋል ማለት ነው። ሼር እና ላይኩ ወደ ደረጃ ላይ ያስቀመጥኩላችሁ ጌም ሺፕ ሲሙሌተር ኦንላይን ይባላል። ይሄ ነው የእንትኑ ጌም ማለት ነው። የእቃ ምናምን የምታደርሱበት ጌም ላይክ ሪalistic የሆነ ጌም ነው። ይሄ ሪalistic የሆነ ጌም ነው። እንዲሁም ደግሞ የሆነ ሺፑን ስትነዱት ያው ትንሽ ሺፕ ለመንዳት ያው መርከብ ለመንዳት ምናምን ነገር የተለማመዳችሁ ሰዎች ካላችሁ ስላችሁ ያው አንዳንድ ጌሞች ላይ የነዳችሁ ሰዎች ካላችሁ ለእናንተ አይከብዳችሁም። ግን ይሄኛው ሪalistic የሆነ ስለሆነ ላይክ እንዴት እንደምትነዱት ምናምን ነገር ትንሽዬ አዲስ ከሆናችሁ ወዝገብ ያደርጋችኋል ማለት ነው። እና ሺፕ በቃ ሪalistic የሆነ ጌም ነው ማለት ነው። ይሄ ሺፕ ሲሙሌተር ኦንላይን የሚባለው ማለት ነው። እና እኔ ራሱ ትንሽ ስነዳው እዚህ ጋር ያው ትንሽ ወዝገብ ብዬ ነበር። ያው የመርከብ ጌም ተጫዋች የሰማላቅ ትንሽ ያው ወዝገብ ብለን ነበር። ያው በመሃል እንግዲህ ያው እንደምንም እያልን እየተጋጨንም ቢሆን ነርተነዋል። እና ብቻ ወደ ቀጣዩ ሄዳለሁ። ያስቀመጥኩላችሁ ደግሞ ዎርሺፕ ፕሊት ይባላል ማለት ነው። ይሄ ጌም ደግሞ የጦርነት ጌም ነው ማለት ነው። በቃ በመድፉ ብሽ መርከብ ላይ ትጫወታላችሁ ማለት ነው። እና የሚገርም የጦርነት ጌም ነው። ዎርሺፕ ፕሊት የሚባለው ጌም ማለት ነው። እና ይሄ ጌም ግድ ከመላቸው ጌሞች ውስጥ አንዱ ነው ማለት ነው። እና እንድትሞክሩት ሪኮሜንዴሽን አረጋችኋለሁ ማለት ነው። ወደ ቀጣዩ ደረጃ ላይ ያስቀመጥኩላችሁ ጌም ደግሞ ኪንግ ኦፍ ሲል ሮያል ሜቢ የሚባል ይሄም የጦርነት ጌም ነው ማለት ነው። ላይክ በጣም ደስ የሚል የጦርነት ጌም ነው ማለት ነው። ይሄም ላይክ ትጨፋጨፋላችሁ ማለት ነው። እና ላይክ ግድ ከመላቸው የጌሞች ውስጥ አንዱ ነው ማለት ነው። ይሄም ጌም ማለት ነው ጋይሶች። ያው እንግዲህ ጌሞቹ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደግሞ ያው ፒስ